ምን አይነት አምላክ ነው ያለህን? ምን አይነት ታላቅ አባት ነው ያለህን? ብዙ ትሰራለህ፣ ሁሉን ታደርጋለህ፣ ግን ለምስኪኖች ጊዜ አለ። ዋና የምንላቸው ትልልቅ ነገሮችን የምታደርገው አምላክ እኛን ቆመህ ታደምጣለህ። እኛ በብዙሃን መካከል የጠፋን አይደለንም። እኛ ቁጥር አይደለንም። ከምታስተዳድራቸው ነገሮች መካከል አይደለንም። እኛ ውድ ልጆችህ ነን። አባት ብለን መጮህ እንችላለን። አንተም ትሰማናለህ፣ ታደምጠናለህ። ውሸቱን ነው ጠላት ኬር እንደማታረግልን የነገረን። ውሸቱን ነው እንደረሳህን እንደተውከን የነገረን። አረሳሽም ተብሎ እንደተጻፈ ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከዓይኑ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ለደካማው ኃይልን ይሰጣል። ለደካማው ኃይልን ይሰጣል። ፍርዳችን አላለፈ አይጓደል። ዋጋችን ጌታ እግዚአብሔር ሆይ ካንተ ዘንድ አያልፍ። በሥራ ብዛት አንረሳ። በሥራህ ብዛት የምትረሳን አይደለንም። እኛ ዋና ሥራህ ታረገናለህ። አብረህን ቁጭ ትላለህ፣ ትናገረናለህ። ሌላ ሰው በዓለም ላይ እንደሌለ ትሪት ታረገናለህ። ሌላ ሥራ እንደሌለህ በዓለም ላይ ሆነ ከኛ ጋር ጌታ እግዚአብሔር ሆይ ምን አይነት አምላክ ነው ያለህን? ምን አይነት አባት ነህ? ሥራ በዝቶብህ የማትተወን፣ ወደ ዋናው እየሄድኩ ነው ብለህ የማትረሳን፣ ወደ ዋናው ወደ መስቀሉ እየሄድኩ ነው ብለህ ያረሳሃቸው፣ ወደ ዋናው እየሄድኩ ነው ብለህ የማትረሳን፣ ዋናህ ያረከን የእጆች ሥራ ያረከን አምላካችን ላንተ ክብር ይሁን። እናመሰግንሃለን። ያዘኑ ተጽናንተው የደከሙ በርትተው የሚወጡበት ምሽት ይሁን። እግዚአብሔር ሆይ እምነት ጽኑ ናት። ጽኑ የሆነች እምነትን ስጠን። በሁኔታዎች ተፈትና የምታልፍ የምትጮህ እስከ መጨረሻ አብዝታ የምትጮህ እምነትን ለእያንዳንዳችን ስጠን።